በእውነት በጣም ደስ የሚል ነገር ነው። ግን ደግሞ የተረሳ ሰው አለ። በእውነት መሲ ማለት ነው። በጣም በጣም ነው ከምር ያዘንኩት ማለት ነው። ሁሌም ያው በልባችን ውስጥ አለሽ ሁሌም ማለት ነው። ምክንያቱም መልካም ሰው መልካም ስራውን ቢሞትም መልካም ስራውን በፍጹም አይረሳለትም ማለት ነው እና እየተራራጠች የኤምባሲው ጉዳይ ሁሉንም በቃ ብዙ ነገር እያስተካከለች ነበረ በሰዓቱ ማለት ነው። እና አሁን ላይ ግን ዛሬ ላይ የሌላ ጉዳይ እንደዚህ አልቆ ብታየው በጣም ደስ ይለን ነበረ ማለት ነው። ግን ደግሞ ፍቃዱ አልሆነምና ይሄንን ደስታ እንግዲህ ሳታየው ቀርቷል። በጣም አዝነናል በእውነት እናመሰግናለን። እችን ቀን የእውነት እችን ቀን ብታየው እችን ቀን ኖራ ብታየው ብትመለከተው በጣም ደስ ይለን ነበረ ማለት ነው። ሌላ በእርግጥ ለሌላ ኑርሰቦ ብር ላይ ያው ገንዘቡ ላይ እያስተባበራችሁ ጉዳዩን እየተከታተላችሁ ለነበራችሁ በመላ እናመሰግናለን ከልብ ማለት ነው። እናም እንግዲህ መሲ እንደምታውቋት በጣም ምርጥ እህታችን ነበረች። በጣም ነበረ እያስተባበረች የነበረው የኤምባሲ ጉዳይ በጣም የተከታተለች ነበር። የዛኔ ከነሱ ጋር ሆና ማለት ነው ሳኡዲ ላይ ካሉትን እዚህም ካሉት አንድ ላይ ነበረ ኮሚቴ እንትን ብለው እንደዛ እንትን በደንብ ነበረ እንትን እያስተባበሉ የነበሩት። እናም እንግዲህ ዛሬ ላይ ግን አጠገባቸው ከነሱ ወይንም ደግሞ ዛሬ ይችን ቀን ባለማየቷ በጣም አዝኛለሁ ማለት ነው። ምን አለ ይችን ቀን ባየችው ብዬ ተመኝቻለሁ የእውነት። እናም እንግዲህ ያው ሌላ ኑርሰቦ በስተመጨረሻም በእነሱ ጥረት ተፈታለች። ከምር ግን ይሄ ሁሉ እየተረባረቡ የነበሩት እና አቡ አሚራ ሁላቸውም ከልብ ነው የምናመሰግነው። ምክንያቱም ይገባቸዋል። ከምሬ ነው የምላችሁ። በጣም ነው ጥረት ያደረጉት። በጣም ጥረት አድርገዋል። ከልብ ነው የምናመሰግነው። መስዬ ግን ያው ፈጣሪ እንግዲህ ነፍስሽን በአጸደ ገነት ያኑረው። በጣም አዝኛለሁ ማለት ነው። እዚህ ውስጥ የሌለው ማን ነው ብዬ ሳስብ ለካ መሲ ናት ማለት ነው። እውነት በጣም ነው ያዘንኩት። ጉዳዩን ለብዙ ጊዜ ከነሱ ጋር ተራሩጣለች። ብዙ ጊዜ ከነሱ ጋር በዚህ ጉዳይ በጣም ነው እያስተባበረች ስለ እንትኑን ኤምባሲው ምኑን እያስተባበረች የነበረው። እናም እንግዲህ በስተመጨረሻም ሌላ ኑርሰቦ እንግዲህ ልትፈታ ችላለች። በጣም ደስ ይላል። እኛም እንግዲህ ደስ ብሎናል ማለት ነው። ለዚህ ጉዳይ ላይ የተሳተፋችሁ በሙሉ ገንዘብ እየሰጣችሁ በሙሉ ኖሯችሁ ሳይሆን ሳይኖራችሁም በቃ የህዝብ ጉዳያችን ነው ብላችሁ የተሳተፋችሁ በሙሉ በቃ የእናት እንባ መታበስ አለበት ብላችሁ የተጨነቃችሁ በሙሉ እናመሰግናለን ከልብ ማለት ነው። በእውነት እኔ ቃላት የለኝም። ለእናንተ ትልቅ ክብር አለኝ። እናም እኛ እንችላለን፣ በእውነት እንችላለን ብዬ ነው የማስበው። ከልብ ነው የምናመሰግነው። እናም እንግዲህ በጣም ዛሬ በጣም ነው የከፋኝ ማለት ነው። ምክንያቱም መሲ ካጠገባችሁ ስላልነበረች በጣም የእውነት በብዙ ጉዳዮች ላይ በሌላ ኑርሰቦ ጉዳይም ብቻ ሳይሆን በብዙ ጉዳዮች ላይ ተሳተፋለች። በብዙ ነገር ላይ በጣም እንትን ትላለች ማለት ነው እና ከልብ ነው ያዘንኩት ማለት ነው። ምክንያቱም በቃ የሆነ ቦታ ላይ አንድ ሰው ሲጎል እንዴት ነው አላረለ እና በጣም ያዘንኩት ማለት ነው። ምክንያቱም በጣም ትልቁ ሚና እየተጫወተች ነበረ። እዛው ያው ሳውዲ ላይም ትኖር ስለነበረ በጣም ብዙ ነገር ነበረ እያስተባበረች የነበረው እና ያው ከዚህ ከኢትዮጵያ ጀምራችሁ ስለ ገንዘቡን እያስተባበራችሁ እያሰበሰባችሁ ቁጭ ብላችሁ ላይቭ ላይ ጉዳያችሁን አድርጋችሁ ቁጭ ብላችሁ እንትን ላላችሁ ሁሉ ከልብ ነው የምናመሰግነው። ምክንያቱም ክብር ይገባቸዋል። ምክንያቱም አንድ ሰው አይመለከተኝም ወይም በቃ ምናምን ለአንድ ሰው ብሎ ማለፍ ይችላል። ግን ደግሞ ይሄን ጉዳይ የእናት እንባ መታበስ አለበት ብላችሁ ቀንና ሌሊት ሳትሉ እያስተባበራችሁ ለነበራችሁ እሷን አይደለም እውነት እሷን ብቻ አይደለም እንኳን ደስ አለሽ እንኳን ደስ አላችሁ ማለት ነው። ለተጨነቃችሁ በሙሉ ማለት ነው። በእውነት እኔ
ቃላት የለኝም ማለት ነው። ምክንያቱም አንድ ሰው እንኳን አንድ ስንት ወር ነው 1-2 ወር መሰለኝ ሲቀረው እንደዛ አንተ የተሰበሰበው አስታውሳለሁ። እና 2 ወር ሲቀራት ልትገደል 2 ወር ቀራት ተብሎ ነበር የተሰበሰበው። እንኳን 2 ወር ሙሉ እንደዛ ቀንና ሌሊት ቁጭ ብሎ መሰብሰብ ይቅርና እንደዛ ተሰብስቦ መሰብሰብ ይቅርና አንድ ሰው አንድ ቀን ራሱ ቀኑ ሙሉ እንደዛ ቢያደርግ እንዴት እንደሚሰለች የታወቀ ነው። እኛ ሰዎች ያው ቶሎ የመሰልቸት ነገር አለብን ማለት ነው። እናም እንግዲህ ዛሬ ላይ ያው ድካማችን፣ ድምጻችን፣ ጩኸታችን ፍሬ አፍርቶ ዛሬ ላይ ለማየት በቅተናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዝትርፍ ይበልኝ። እናም እንግዲህ ዛሬም እንግዲህ ስለ ሌይላ ኑር ሳቦ እንግዲህ ይዤላችሁ መጣሁኝ። በእውነት እኔ ያው የተሰማኝን ነው ይዤላችሁ የመጣሁት ማለት ነው። እና ያው አሁን ላይ ሌይላ ወደ ሀገሯ ተመልሳለች። ወደ እናትና አባቷ ቤት፣ ወደ ቄዋ፣ ወደ ትውልድ ከተማዋ ገብታለች። ማነው ዛሬ 10 ሰዓት አካባቢ ነው ወደ ቡታጀራ አቅንተዋል ማለት ነው ጉዞአቸውን። ምክንያቱም አሁን ላይ በጣም ብዙ እንትኖች ነበረ፣ ኮሚቴዎች ነበር የተሰበሰቡ። ስለዛ ኮሚቴዎቹ እነሱን ወደ ሀገራቸው ሸኝተው ነው እነሱ ወደ ነበሩበት መሄድ የነበረባቸውና ያንን በማሰብ በጊዜ ሸኝተዋቸው እነሱ ወደ ነበሩበት ተመልሰዋልም። እናም እንግዲህ የሌይላ ኑር ሳቦ ጉዳይ በዚሁ እንግዲህ አያበቃም ማለት ነው። ጤንነቷም እንግዲህ ኢንሻአላህ አላህ ጤንነቷን ይስጣት። ቀሪ ዘመኗን ከእናትና ከአባቷ ከቤተሰቦቿ ጋር በፍቅር የምታሳልፍ ሴት ያድርጋት ኢንሻአላህ። እናም እንግዲህ ያው የመጨናነቅ ችግር ነው እንጂ ምንም አይነት ችግር የለባትም ልጅቱ፣ ምንም አይነት እውነት እና ያው ምንም አይነት ችግር የለባትም። ጭንቀት ያው እስር ቤት የቆየ ሰው ታውቁታላችሁ። ጭንቀት፣ ፍርሃት መቼ በመቼ ምን መጣ የሚል ጭንቀትና ፍርሃት አለ። ይሄ እንኳን እስር ቤት ላይ የቆየ ሰው ኖርማሊ የራሱ እንትን ያለ ሰው ጭንቀት ይኖርበታል ማለት ነው። እናም እንግዲህ ውድ ተመልካዮቼ ኢንሻአላህ በቀጣይ ቪዲዮ እንገናኛለን። ቸር ቆዩልኝ። በጣም ነው እንትን የምለው ለኮሚቴዎቹን አመስግኑ ማለት ነው እውነት። ምክንያቱም መመስገን አለባቸው። የሰሩት ስራ ይሄ የሚባል አይደለም፣ በጣም ትልቅ ነው ማለት ነው። ትልቅ ማለት ነውና ከልብ ነው እኔ የምናመሰግነው በእውነት በቃ ይሄ እናም ማለት ነው የእውነት በጣም ነው እኔ እንትን ያለኝ ማለት ነው። ምክንያቱም አንድን ነገር በቃ ከግብ እንደማድረስ ስኬት የለም። የእውነት አንድን ነገር እስካሁን እንደማሳካት እንትን እንደማለት ምንም አይነት ግብ እንትን የለም ማለት ነው። በቃ ደስታ ማለት ነው የእውነት። እናም እንግዲህ እንደና አቡ አሚራ በቃ ወደ ሀገራቸው ለመመለስ እንትን ብለዋል ማለት ነው። ከልብ እናመሰግናለን። በእውነት ክብር ይገባቸዋል። ምክንያቱም ይሄን ነገር የማይገኝ ነው ማለት ነው። ይሄንን እንትን እና ከልብ እናመሰግናለን። ብራችን በላችሁ፣ ብራችን የታስገባችሁት ያልነው ያው እንድትንቀሳቀሱ ነው። ያው እንግዲህ እንጂ እናንተን እንትን ለማለት አይደለም።